በሀሌታ ፊዚዮቴራፒ ክሊኒክ ውስጥ ከምንሰጣቸው ህክምናዎች አንዱ ለራስ ምታት ነው። ራስ ምታት ያው በተለያየ አይነት መልኩ ሊከሰት ይችላል። በአብዛኛው ሁለት አይነት ራስ ምታት አለ። አንደኛው ፕራይመሪ ሄዴክ የምንለው የመጀመሪያ ደረጃ ራስ ምታት የምንለው ነው። ይህ ማለት ምንድነው? ምንም አይነት ለህመሙ ይሄ ነው ተብሎ የተቀመጠ መነሻው የለውም፣ ግን ሰዎች ራስ ምታት ኤክስፔሪየንስ ያደርጋሉ ማለት ነው። እንደዚህ አይነት ራስ ምታት ውስጥ የሚካተቱት እንደነ ሚግሬን፣ ቴንሽን ሄዴክ፣ ክላስተር ሄዴክ ምናምን የሚባሉት የሄዴክ አይነቶች ፕራይመሪ ሄዴክ ውስጥ ይካተታሉ። ሰከንዳሪ ሄዴክ ደግሞ የምንለው አለ። ሰከንዳሪ ሄዴክ የምንለው ለራስ ምታቱ መነሻ ምክንያት ታዋቂ የሆነ ምክንያት አለ ማለት ነው። ስለዚህ ለምሳሌ ኢንፌክሽን ሊሆን ይችላል፣ ወባ ሊሆን ይችላል፣ ብሬን ውስጥ ያለ ቱመር ሊሆን ይችላል። በጣም ብዙ ሌሎች ምክንያቶች ሁሉ ለሰከንዳሪ ሄዴክ ምክንያት ይሆናሉ ማለት ነው። ከነዛ ውስጥ አንዱ ሰርቪኮጀኒክ ሄዴክ የምንለው አለ። ሰርቪኮጀኒክ ሄዴክ የምንለው ምንድነው? አንገታችን አካባቢ ያሉ ዲስኮች፣ ጡንቻዎች፣ ጅማቶች ስራቸውን በአግባቡ መስራት ባለመቻላቸው ምክንያት ወይም ደግሞ አቅም ሲያንሳቸው ከሚገባ በላይ ሲወጠሩ፣ የዲስክ ችግር ሲሆን፣ የመንቀሳቀስ አቅማቸው ሲቀንስ ሊከሰት የሚችል በአንድ ወገን የሚሰማ ከአንገት ተነስቶ ወደፊት የሚመጣ የራስ ምታት አይነት ነው። ስለዛ እንደ ፊዚዮቴራፒ ባለሙያ ለነዚህ ከፕራይመሪ ሄዴኮች ውስጥ ቴንሽን ሄዴክ ለሚባለው የሄዴክ አይነት አልፎ አልፎ ደግሞ ለሚግሬንም እንደዚሁ ደግሞ ከሰከንዳሪ ሄዴክ ደግሞ ሰርቫይኮጀኒክ ሄዴክ ብለን የምንጠራውን ራስ ምታት አይነት በክሊኒካችን ውስጥ ትሪት እናደርጋለን ማለት ነው። ሰከንዳሪ ሄዴክ እንዳልኳችሁ በሰርቫይኮጀኒክ አማካኝነት የሚመጣው በሰርቫይካል ኢንስታቢሊቲ የሚባላል ምንድነው? አንገት ይሄንን ጭንቅላታችን ራስ ቅላችንን ከአንገታችን ጋር እንዲገናኝ የሚያደርጉ ጅማቶችና ጡንቻዎች አሉ፣ በቦታው ወጥረው የሚይዙ ማለት ነው። እነዛ ጡንቻዎችና ጅማቶች ስራቸውን በአግባቡ ባለመስራታቸው ምክንያት አለመረጋጋት ሲኖር ሊከሰት የሚችል ሰርቫይኮጀኒክ ኢንስታቢሊቲ ተብሎ በሚጠራው አማካኝነት የሚመጣ የሄዴክ አይነት ነው። ይህን አይነት ሄዴክ ትሪት የምናደርገው በተለያየ መንገድ ነው። መጀመሪያው መንስኤውን እንለያለን። ለምሳሌ የጡንቻዎች በከፍተኛ ደረጃ መወጠር ከሆነ ለምሳሌ ስቴርኖክሌዶማስቶይድ ብለን የምንጠራው ጡንቻ አለ። ልክ ከስተርናል እና ክላቪኩላር ሄድ አለው። ከዛ መጥቶ እዚህ አካባቢ ነው የሚሰካው። የአንገትን እንቅስቃሴና የጭንቅላትን በቦታ ሚዛን ለመጠበቅ ይረዳናል ማለት ነው። እሱ ለምሳሌ በከፍተኛ ደረጃ መወጠር ካለው ራስ ምታቱ እስከዚህ አካባቢ ድረስ የመሰማት አለው። የአይን ዙሪያን አካባቢ ይዞ የመሰማት ነገር ይኖረዋል ማለት ነው። እሱን ሪሊዝ እናደርገዋለን። በተለያየ መልኩ ሪሊዝ እናደርገዋለን። ለምሳሌ ቀለል ያለ ማሳጅ በመስራት ሪሊዝ እናደርገዋለን። እንደገና ደግሞ ድራይ ኒድሊንግ አለ፣ ወይንም ደግሞ አኩፓክቸር ኒድሎችን በመጠቀም በጣም ታይት የሆነ ቦታ ላይ ለይተን በማስቀመጥ ምን እናደርጋለን? ያንን እንዲላላ እናደርገዋለን። ከዛ በመቀጠል ደግሞ ስትሬቺንግ እንሰራለታለን ማለት ነው። ስትሬቺንግ ጡንቻው በደንብ ስትሬች እንዲያደርግ እናደርገዋለን ማለት ነው። ያንኛው አንደኛው ለሰከንደሪ ሄዴክ ወይም ደግሞ ለራስ ምታት ምክንያት ከሚሆኑ ጡንቻዎች አንዱ ስቴርኖክሌዶማስቶይድ ነው። ሁለተኛው ደግሞ እዚህ ጋር አፐር ትራፕ ብለን የምንጠራው ጡንቻ አለ። እዚህ ጋር ትራፒዚየስ አፐር ሎወር እና ሚድል ፋይበር አለው። ስለዛ አፐር ትራፑ በከፍተኛ ደረጃ በጣም ታይት ሲሆን ምን ያደርጋል? አንገታችንን ወደ ኋላ እንደዚህ በመጎተት የአንገታችንን ሜካኒክስ ይቀይረዋል። በዛ የተነሳ ሎድ ጫና ስለሚበዛ ራስ ምታቱ ይሰማናል ማለት ነው። ያንንም እንደዚሁ ትሪገር ፖይንት ሪሊዝ ላይ በጣም ታዊት ባንድ የሆነ በጣም ጠንካራ የሆነ ቦታው ላይ ፈልገን እሱ ላይ ለተወሰኑ ሰከንዶች 30 ሰከንድ አካባቢ ድረስ ሆልድ እናደርገዋለን ማለት ነው። ያ ራስ ምታቱ በዛ ምክንያት የተነሳ ከሆነ ምን ያደርጋል? ከዚህ ተነስቶ ወደዚህ የሚመጣ ራስ ምታት ሰዎች ፊል ያደርጋሉ። አንዳንዳችን ጊዜ ጆሯቸውንም የመጎተት አይነት ነገር ይሰማቸዋል ማለት ነው። ስለዚህ ያንን ሪሊዝ እናደርግላቸዋለን ማለት ነው። አዲስ አናዘር ሶርስ ኦፍ ሄዴክ ነው። ከዛ በመቀጠል ሌላኛው ሶርስ ኦፍ ሄዴክ በዚህ ጋር ኦሲፒታሊስ የሚባል ጡንቻ አለ። እሱ ጡንቻ በከፍተኛ ደረጃ ወይ ሲወጠር ወይ አቅም ሲያንሰው ሊከሰት የሚችል አለ። እሱንም እንደዚሁ ምን እናደርገዋለን? ሪሊዝ እናደርገዋለን ማለት ነው። ሪሊዝ እናደርገዋለን ማለት ነው። እናላቅቀዋለን። ስለዚህ እሱን በማላቀቅ አሁን እነዚህ ሁሉንም በአንድ ጊዜ እንሰራለን ማለት አይደለም። ስለዚህ በመጀመሪያ ደረጃ ምንድነው የምናደርገው? ራስ ምታቱ ከየት ነው የመጣ የሚለውን ነገር ከለየን በኋላ እነዚህን ቴክኒኮች አሉ። ለምሳሌ አሁን ለዚህ ጋር አፕላይ ያደረኩት የሙሊጋን ኮንሴፕት ነው። ሙሊጋን የሚባል አፕሮች አለ። ልክ የሱን ኮንሴፕት አፕላይ ያደረኩ ነው ማለት ነው።
ስለዛ ግላይድ አደርገዋለሁ። ያ ግላይዲንግ ነው። ከዛ በኋላ ልክ ኮንስታንት የሆነ ፕሬዠር የተመጠነ ፕሬዠር አፕላይ አደርግበታለሁ ማለት ነው። ኢንዘምን ታይም ትራክሽንም እጨምርበታለሁ ማለት ነው። ትራክሽንም እጨምርበታለሁ። እንደዚህ አድርገን ትሪት እናደርገዋለን። ሌላኛው ራስ ምታቱ ሊመጣ የሚችለው ምንድነው? በሰርቫይካል አጥንት የመጀመሪያዎቹ አጥንቶች ሁለቱ አጥንቶች አማካኝነት የነሱ እንቅስቃሴ የፋሴት ጆይንቱ እንቅስቃሴ በአግባቡ ሳይሆን ሲቀር የሚመጣ ሄዴክ አለ። እሱንም እንደዚሁ ሆነን እናደርጋለን። በመስል ኢነርጂ ካለ እና ሮቴሽን ሪስትሪክሽን እንቅስቃሴ ሪስትሪክሽን ካለ መስል ኢነርጂ ቴክኒክ እንጠቀማለን ማለት ነው። ወደዛ ሮቴት አድርጊ። ይሄ መስል ኢነርጂ ቴክኒክ ምንድነው? አንገታችን ወደ ግራና ወደ ቀኝ እንዲዞር እና ልክ የሰግመንቶቹ ምንድነው የሲ1 ሲ2 ሰርቫይካል አጥንት 1 2 እና 3 አካባቢ ያሉ በደንብ እንቅስቃሴያቸው አሪፍ እንዲሆን የመስል ኢነርጂ ቴክኒክ ተጠቅመን ምን እናደርጋለን? እንቅስቃሴያቸውን እንጨምረላቸዋለን ማለት ነው። ሌላኛው የማኑዋል ቴራፒ ቴክኒክ ምንድነው? ወደ እኔ ጠጋ። በጣም አሪፍ። ልክ የነዚሁ የሲ1 የሲ2 ጆይንት እንቅስቃሴያቸው ትክክል ካልሆነ ምን እናደርጋቸዋለን? ማኒፑሌት እናደርገዋለን ማለት ነው። ማኒፑሌት እናደርገዋለን። ልክ ማኒፑሌት እናደርገዋለን። ያው እዚህ ጋር መጀመሪያ ግን ይሄንን ከማድረጋችን በፊት ምን እናደርጋለን? ቼክ የምናደርጋቸው ነገሮች አሉ። ለምሳሌ ኢንስቴቢሊቲ ውስጥ ሊጋመንቶቹ በአግባቡ መስራት አለመስራታቸውን፣ የደም ስሮቹ ደም ለጭንቅላታቸው በስርዓት ማድረስ አለማድረሳቸው መጀመሪያ ቼክ ማድረግ ይኖርብናል ማለት ነው። ከዛ በመቀጠል ልክ ምን እናደርጋለን? እንደየ ፋይንዲንጋችንን መሰረት በማድረግ ምን እናደርጋለን? እስካሁን ስሰራ የነበረው ማኑዋል ነበረ። ወደ ሜካኒካል እንቀይረዋለን ማለት ነው። ቀና ጎበስ እዚህ ላይ ተኝ። ወደ ከማኑዋል ወደ ሜካኒካል እንቀይረዋለን ማለት ነው። ይሄ ትራክሽን ነው። ትራክሽን ነው። ፖርቴብል የሆነ ትራክሽን ማሽን ነው። ስለዛ ምን እናደርጋለን? እንደዚህ እናስርና እናደርጋለን። ከዛ ይሄ እዚህ ጋር ሲጎትት ታያላችሁ። አሁን ለምሳሌ እዚያ ይሄን ምን አደርጋለን? እንደዚህ ትራክሽን እናደርግና ለ20 ደቂቃ እንደ ሁኔታው ለ30 ደቂቃ ትራክሽን ተደርጎ እንዲቆይ እናደርጋለን። እንደዚሁም ሌሎች ኤሌክትሮቴራፒ እንደ ሁኔታው ድራይ ኒድሊንግ እና ቴራፒውቲክ ኤክሰርሳይዝ እንጨምራለን ማለት ነው። እንደዚህ ከአንገታችሁ ተነስቶ ወደ ግንባራችሁ ወይም ወደፊት የሚመጣ የራስ ምታት ትከሻችሁን እንደዚሁም አብሮ የሚጨመድድ እና እንዲሁም የአንገት ህመም ካለባችሁ ወደ ሀሌታ ፊዚዮቴራፒ ክሊኒክ በመምጣት ሕክምና ማግኘት ትችላላችሁ።